ለዳውልለትና ለጸልይለት እያለ ነው። ይኸውልህ ሶፊ አልፈልግም። እኔ አሁን የምፈልገው አዳምጠኝ። አንተ ቆይ ዞር በል በእናትህ ዞር በል። ታዲያ እንደ ፀጉሪ እንደዚህ ተጠምጥሞብህ ልትኖር ትፈልጋለህ? ታዲያ እሺ አሁን ይኸውልህ እቺ ምሽት ያንተ ግር እንዳይላችሁ ወንጌል ስርጭት እየሰራ ነው። እቺ ምሽት ያንተ ምሽት ነው እና በጌታ ምን ትፈልጋለህ? ገባኝ። አሁን መመለስ ትፈልጋለህ ወደ እግዚአብሔር ቤት? እርግጠኛ ነህ? ማነው ስሙ? አብርሃም ተቀበለው፣ ችግር የለውም። አብርሃም ደሜ መንገድ ላይ ወንጌል ስርጭት ላይ ነን። ወይት ስንት ዓመት ነው? ሰላም በላቸው። ቅዱሳን ህዝብ ስልክ አለ? ስልክ ቁጥር አለ? ወንድሜ አታውቀውም? ስልኩ ስልኩ አለ? ስንት ነው ስልክ ቁጥር? 09 እሺ ቆይ እኔ ልያዘው። ቆይ እያወጣሁ ተናገር። እዚህ ሌሎችም እንዲያግዙ አደርጋለሁ። እና ወንጌል ደግሞ ያድናል። ይሄም ራሱ በወንጌል ነው የተቀየረው። ይሄ አሁን ክዶ ነው እንጂ ወንጌል ነው እንደዚህ። እኔ ኦርቶዶክስ ነኝ። እሺ ኦርቶዶክሳዊ ነህ ወንድሜ? የነበረው አሁን ነው ኦርቶዶክሳዊ ነህ? እንወዳለን። አሁን ይመለሳል በቅርቡ። እሺ እና እግዚአብሔር ያስብህ በለው። እግዚአብሔር ያስብህ ክርስቶስ። ኧረ ወገውልህ። እሺ ማተብን አሳየኝ። እኔን ያሰበኝ ኢየሱስ ያስብህ። ኢየሱስ ክርስቶስ ያስብህ። ጴንጤ ነህ እንዴ? ጴንጤ ነህ? በቃ አንተ ዝም እንዳንተ ባክ አድርጎ ነበረ። አሁን እየተመለሰ ነው። እንዲህ በለው። ቆይ ወደዚህ ያዙርልህ። እግዚአብሔር ያስብህ በለው። እግዚአብሔር ያስብህ። ጴንጤ ነህ አባ? ጴንጤ ነህ? ሚዩት አድርገህማ አይሆንም። ጴንጤ ነህ? ዝም በለው አንተ። በቃ የጌታ ልጅ ነኝ። የጌታ ልጅ ነው። ኮቱ ስጠኝ በለው። ልብሱን ስጠኝ በለው። ኮት በለው። ኮት ልብስን ተቀበለው። የላይኛው ልብሱን ወንድም ኢየሱስ ክርስቶስ ደግሞ ማለት ነው ንገረው። ሰዎችን ያው ለሰዎች ሰበብ ያደርጋል እንጂ እሱ ወርዶ መጥቶ ስለማይናገር ማለት ነው። ከይቅርታ ጋር እኔ እመጣለሁ፣ አዳምጣለሁ። 2,000 ብር ስጠው፣ 2,000 ብር ስጠውና ለልጁ 2,000 ብር ስጠው። መጀመሪያ አንተ ዝም በል፣ ፋራሉ እንደ ዝም በል አንተ ዝም በል። ብር ላሰጥ ነው እኮ እኔ ብር ላሰጥ ነው። ኢየሱስ ክርስቶስ አንድ ነገር ብር ላሰጥ ነው። አንተ ዝም አትበል። አይደለም ብር ባላገኝም እኮ ወንድሜ እኔ ብር አይቼ ማክሶኝ ለብር አልልኩም። ያው ቦምባሳ ወደብ ላይ ነበር የምሰራ ከፋዘር ጋር ማለት ነው ወንድሜ። ወንድ ቦምባሳ ይላል። ቦምብ ያጥፋል። እንዳንተ ያው ህይወትን የምቀይርልኝ ሰው አጥቼ ነው እንጂ ያው ብር አንተ ፋራን እንዴ? ብር አትቀበልም እንዴ? ፋራን እንዴ? ኧረ ጥርስ ኧረ ጀለስካ ሙድ እያያዙበት ነው። ጥርስ ጥሩ አይደለም። አንደኛው ጥርስ ተነቅሏል። አባ ጠጋ በል፣ ወደዛ ጠጋ በል። ይኸው ክለመንጃሮ ተራርታ ጠጋ በል አንተ። ገገማ ነው እንዴ? እኔ ብር ላሰጥ አንተ እንዴ? ምን ሆነ ነው ብር ላሰጥ? አባቴ ትቀልዳለን። ፌስታል ተሸከመ 2,000 ብር አትቀበልም እንዴ? 2,000 ብር ተቀበል። ሶፊን አንተ በቃ በጥርስ ነው የምታምነው። የተፈጣሪ ሰው አይደል? 2,000 ብር ተቀበል። ፈጣሪ እኮ ይኸው ማንንም ሰው እኮ የፈጠረበት ምክንያት ለምክንያት የሆነ እንቅልፍ ወስደኛል። ጌታ ምስክር፣ ጭራሽ የቅድሙ እንቅልፍ ጠፋ። በእውነት ጠፋ። ልጸልይልህ፣ እኔ ነጻ ትወጣለህ። አንተ እኔ ደግሞ አታቆምም እንዴ? ለምንድን ነው የምንለፈልፈው? አይደለም ቁም ነገር ከሆነ ማለት ነው። እኔ ልጸልይና አንተ ነጻ ትወጣለህ። ኢየሱስ ክርስቶስ እኮ ስመጣ እኮ ማለት ነው ሰዎችን ለማስረዳት ምንድን ነው የምንለፈልፈው? በጣም እንደኔ አይነት ምናልባት ድምፁ በደንብ አይሰማ ይሆናል። ሚዩት ነኝ እኔ። ሚዩት ነኛ እኔ። ለምን ሚዩት አይደለም? ጌታን ሚዩት አይደለም ወይ? እኔ ጋር ሚዩት አላደርግም። ታውቃለህ፣ አማርኛ በደንብ ልጸልይልህ ነጻ ትወጣለህ እያለህ ነው። መጀመሪያ ስተዋ መጀመሪያ ብር ተቀበል። ብር ከተቀበል ትጸልይልኛለህ። ተቀበል ብር፣ ከዛ ትጸልይልኛለህ። ችግር የለውም ስጠው። መጀመሪያ ብር ተቀበል። ብር ተቀበልና ከዛ ትጸልይልኛለህ። የበለጠውን ኢየሱስ አግኝቻለሁ። ተው ችግር የለውም። እኔ በቃ አዳም። እኔ የአንተን ጸሎት የምፈልገው አንተ ገንዘብ ስትቀበል ነው።
አንዴ ቢበላ እኮ አንተ ለዛሬ እኮ ነው። አንዴ ምናምን አትበለኝ። አይደለም አንድ ነገር አዳምጠኛ። አረ የሰውዬ አንተ ፋራቱን ገንዘብ ተቀበል እኮ መረዳት ነው መሆን ያለበት። ገብቶሃል? እሺ ፋራቱን ገንዘብ ተቀበል። ሀብታም ነው። ሀብታም አይደለም ሀብታም ነው። እኔ ፋዘሬው ሀብታም ነው። ሚሊዮን ታውቃለህ? ሀብታም ነው። አንተ ፋራቱ ግን ምሳል በላህም ቅድም ህይወት እንጂ ገንዘብ አይደለም። ምሳል በላህም ኢየሱስ ነው የዘላለም ህይወት እንጂ ገንዘብ አይደለም። ወንድም ምንድን ነው ምንም ብቸገርም ጴንጤ ነው ወንድሜ። ምን ላድርግ? ኢየሱስ ለዘላለም እንጀራ ነው። እኔ ቤዛ ቸርች አቃላር ዚ ቦሌ ድልድይ የነበረው ሳሙ አንዴ ሳሙ ለምን ይስማሉ? ኢየሱስ ክርስቶስ ያለ እንዴት ሲል ይስማሉ? ኧረ ወደዛ አድርጋ። አንተ ምን ሆነ ነው አንተ? ያማል አንዱ ፈጣሪ እያለ በአንድ ተገዙ እያለ አንተ ሲል ለምን ይስማሉ? ማን ያቀፈ እባክህ? ማን ያቀፈ? ብር ስጠኝ በለው። አሁን ክርክራችን እኮ በብር አይደለም። አንተ ፌስታል ተሸክመህ ብር አትቀበልም እንዴ? በኢየሱስ ምን አይነት ፋራ ነው በእናታችሁ? ገብቶሃል? ፌስታል ቢሸክምም ኢየሱስ ክርስቶስን አግኝቻለሁ። ገብቶሃል? ሃሌሉያ አሜን። ኢየሱስ ያድን አሜን ሲል ከመገዛት በኢየሱስ እመን። አሜን በቃ አሜን ማደብ ከማሰር በኢየሱስ አሜን ጸልይላለሁ። አሜን ደውልልኝ፣ እጸልላለሁ። አሜን ስልክልስ ሁነን እግዚአብሔር ሰው እንግዲህ ብር ስጠው። እውነት ለመናገር ይኸውልህ የጴንጤ ትልቁ ነገር ይኸውልህ ኮንፊደንስ አለ። ምናልባት መንገድ ዳር ይሆናል፣ ምናልባት ፌስታል ይዞ ይሆናል፣ ምናልባት የትም ቦታ ይሆናል፣ ግን ኢየሱስ አለው። አሁን እኔ ብሰጠው እንጀራ ምናልባት አይሰጠዋለሁ እያየው እኔ ሶፊ እያየው ከሰጠኸው ምን አለ መሰለህ ሰማኸው? እነሱ እኔ አሁን ልቤን የገዛኝ ልጁ ንግግር ማለት ነው። እነሱ ቢሰጡኝ የአንድ ቀን ራት ነው፣ የአንድ ቀን እንጀራ ነው። ኢየሱስ የዘላለም እንጀራ ነው፣ እሱም በልቻለሁ። ስለዚህ መንገድ ዳር ወድቄ ብታየኝም እኔ ግን ውስጤ በክርስቶስ የበራልኝ ነኝ፣ ጨለማ ውስጥ አይደለሁም እያለ ነው። ስለዚህ ዛሬ እና እኔ እሱን ላውራው መጀመሪያ ብር ከፈቀድክ ነው ስልክን የምሰጠው። በግራ በቀኝ በታች ወንድሜ ምስጢር ነው የምነግርህ። በግራ በቀኝ በታች ከፊት ከኋላ ከላይ ተጠምጥሞብህ ልትኖር ትፈልጋለህ። እኔን አችለኝም። እኔ አሁን አጠገብህ ቢሆን በአንድ ቀን ያሳምናሉ። ለምን? በቁም ነገር በእንትን ሳይሆን በጥሊ ሳይሆን በቁም ነገር ማለት ነው። ለምን? በቁም ነገር ሰውን ማስረዳት ስለምችል። አረ ብር ተቀበለው። አጋንንቱ ነው ይኸው። አጋንንቱን እንደዚህ ሽንት ቤት የሚመጣው እንደዚህ የሚያደርግ አለ። እንደዛ አድርጌ ላውጣል እንዴ? ለምን እንደዛ ቀልድ ስላደረክ እኮ ነው። ገብቶሃል? ወይኔ ጌታ ኢየሱስ። እነሱ ደግሞ የጌታ ኢየሱስ ልጆች ስለሆኑ ነው። እኔም እንደዚህ አድርጌ ወይኔ ሶፊ ዳር ትጫወታለህ በእናትህ። ወይኔ ሶፊ በጣም አጠፋ። እኔ ድሃ አይደለሁም፣ የመንፈስ ሀብታም ነኝ። ሀብታምነቴ ደግሞ ፌሮ ታውቃለህ? ኢትዮጵያ ንግድ ባንክ የተሰራበት ፌሮ ታውቃለህ? ትልቁ እሱ ነው የያዘ። እሱ ፌሮ ነው ውስጥ ያለ ኢየሱስ ክርስቶስ ወንድሜ። እንግዲህ ድንገት እንኳን እንደዚህ የቸገረው ጴንጤ ብታገኝ ወንጌል እንደሚሰብከው ድሃ ነህ ስትለው እኔ በውስጤ ድሃ አይደለሁም፣ ንግድ ባንክ የተሰራበት ፌሮ የሚያክል ውስጤ ትልቅ ነገር አለ እያለ ነው። እንግዲህ ምን ማድረግ ይቻላል? ደምዬ አዝናለሁ። የምታስተላልፈው መልእክት አለ ወይ? የምትለው ነገር ታወራው ትፈልጋለህ? ማውራት አልፈለገም። ሚውት አድርጎናል፣ ግን በዛኛው ስልክ ይሰማኛል። ደምረውን ባህሪውን አውቀዋለሁ እኔና ደግሞ አብረን የኖር ነው እና እኔ እሺ
ሰማሁ እዛ ሀገር ነው እንዲ ያሉ ይላል። እና ታዲያ ላስ ቬጋስ ልኝ እንጂ አይ እስካሁን ድረስ እንዴት አላወቅም ብዬ ነው እንጂ አንተ እንደዚህ አይነት አሁን እንደዚህ አይነት ጓደኛ እያለ ለመቶ ጌታ ከምትገዛ ለአንድ ጌታ ብትገዛ ይሻላል። አንተ ፋራ ተጫወቱብን። እውነቴን ነው። እኔ አጠገብም በገንዘብ ገዛ ነበር፣ ግን ችግሩ እኔ አጠገብ አይደለሁም። ገንዘብ እኮ ህይወት አይደለም ብራዘር። ዋን ዴይ ሳፕ ዋን ዴይ ዩ አንደርስታንድ እንግሊሽ ማይ ብራዘር። አቡ ደህና እንቅልፌ እንደው ጠፍቶ ነበር። ማን ላስ ካኖት ፓወር ማይ ብራዘር። ስማ ኢየሱስ ነው እንጂ ፓወር ያለው ገንዘብ አይደለም። ኢየሱስ ፓወር ያለው ብራዘር፣ አትሸወድ። ለኢየሱስ ብቻ ከተገዛ ግን ለብዙ አይነት ጣዖት እንደዚህ ከምትል ለአንድ ኢየሱስ ክርስቶስ ልትገዛ ነው ይችላል። አባቴ ሙስሊም ለምን ፈጣሪ የሚያዘው ከአዲስ ኪዳንና ከብሉይ ኪዳን እንኳን አንተ ስለ ሃይማኖት አዋቂ ከሆንክ ማለት ነው ከአዲስ ኪዳንና ከብሉይ ኪዳን እኮ መማር ትችላለህ። ኢየሱስ ክርስቶስ ለአንድ ተገዙ ነው እንጂ ያለ ጥምቀት ቀንጠት አላለም። ኢየሱስ ነው በቃ። የሙሴ ከፈለክ የኢሳ ከፈለክ ማለት ነው መካከለኛው ኢየሱስ ብቻ ነው በቃ። አሜን አለ እሱና አውርዶ ነው። በላይ በእናትህ ደውል፣ በእናትህ የሆነ ነገር ሰምቼ በጣም ሊገርመኝ። ነቢይ በላይ ተደባደቡ አሉ። ሁለቱ ልጆች ተደባደቡ አሉ። ተባቀሱ አሉ። ተጣሉ አሉ። አንተ ይኸው ነገ ጠዋት ይኸው እነሱ ጀለሶች ናቸው አይደለ? ወንድሞች ናቸው። በጣም ከይቅርታ ጋር ማለት ነው። እነሱ ሰው በእናትህ ወንድሜ በእናትህ እንቅልፌን አታምጣብኝ። ኧረ ተው በእናትህ ተው። ደህና እንቅልፍ ለቆኝ ነበር በእናትህ። ስለዚህ ኢየሱስ ፊት አገኘው ብዬ እኔ ደግሞ በጠዋቱ ሀሳብ እናወራለን ብዬ ኧረ በእናትህ በቃ መንፈሱ ነው እንደዚህ አንድ ቀን ይወጣልሃል። ምን አስጨነቀን? አታልቅስ። ይሄ ሰውዬ ልቀቅብን። ምን አጨናነቀ? አጠገቦች እንደዚህ አይነት ሰዎች እያሉ ኢየሱስ ክርስቶስ የሚያውቁ ሰዎች እያሉ አንተ እንዴት? እኔ እኮ እንደዚህ ሚዲያ ላይ የሚቀርብ ቢሆን እንደዚህ አይነት ሰዎች ቢኖረኝ ዛሬ አይደለሁም የለውም። እውነቴን ነው የምልህ ከይቅርታ ጋር ማለት ነው። እውነት ለመናገር ወንድም ነው እንደ አባትህ ወንድም ነው እንደ ኧረ በእናትህ ወንድም ነው እንደ ብራዘር። አሁን ሩት አምልጥ፣ ሽሽ፣ አሁን ሽሽ። ወይ የድሮ ቦታ ላሳይ። እኔ እዛ ጋር የሚውታርገው ታውቃለህ። ይኸው የድሮ ፎቶ አምልጣውን ነው። ሽሽ፣ አሁን በካሜራ ይታያል። አሁን አምልጥ ብራዘር፣ በካሜራ ይታያል። ይኸው በካሜራ ይታያል። ሌላ ደግሞ ላሹ ያው ፌስቡክ እጣ ፈንታ ይሄን ሰውዬ ነው የምትመስለው አንተ። አሁን ካላመለጥ እጣ ፈንታ ይሄን ነው የምትመስለው። ስለዚህ አምልጥ። ና ወደ ኦርቶዶክስ፣ ና ወደ ኦርቶዶክስ። ጀለስን ደግሞ ይመሳሰላሉ። ፓስተር ሰሪ ብሎ ውሸት ነው። የሆነ ሰው ገብቶ እኮ ነው። ምን አለ? ምን አለ? ምን አውቃለሁ ማን እንደሆነ የገባው። እንዴት አለ ሀብተወልድ? ሰላም ነህ ወይ? ሰላም ነው።